አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህችን ሰይፈ ሥላሴ በምናነብበት ጊዜ ኢየሱስ ክርስቶስ ሆይ ከማደሪያ ኃይልህን መንፈስ ቅዱስህን ላክልን። የጠላት የዲያብሎስን ምስጢር የምናሸንፍበትን ኃይልህን ቅዱሳን ይረዱን ዘንድ አቤቱ ኢየሱስ ክርስቶስ ፈቃድህ ይሁን። ኢየሱስ ክርስቶስ ሆይ በዚህ ሰዓት አቤቱ ይቺ ሰይፈ ሥላሴ መለኮት ጸሎት ለእኛ ብርሃን፣ ለዲያብሎስ እስራት፣ ለጠላቶቻችን ሁሉ አቤቱ መጥፋትን አቤቱ መወገድን ይሁን። ኢየሱስ ክርስቶስ ሆይ ይቺ ጸሎትህ አቤቱ ክፉዎች፣ አጋንንት፣ አስማተኞች፣ መተተኞች ሁሉ የሚሰሩት ስራ ሁሉ በዚህ ጸሎት የከሸፈ ይሁን። ኢየሱስ ክርስቶስ ሆይ አቤቱ እኛን እንዲረዱን የመረጥካቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉ ይረዱን ዘንድ አቤቱ ከማደሪያ ሆነ ትእዛዝን ላክ። ኢየሱስ ክርስቶስ ሆይ የዘላለም አምላካችን አንተ ብቻ ነህ። በስም አምነን ይቺን ሰይፈ መለኮት ጸሎት እንጸልያለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ ቸርነቱ ባህር ምሕረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮቱ ግን አንድ ነው። ሊያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል ኃያል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ፣ እንደ መለኮትነቱ አምላካችን፣ እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናናነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። ለአነዋወሩ ጥንት ወይንም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ግድ የሚያደቅ ኃያል ነው። አንደበት ሁሉ ለእሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚተካከለው የለም። እሱ ብቻ ኃያልና ስልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። ሕያው እግዚአብሔር ልጅ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተ ሰው የሆን ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬቱ ዕለት ወደ እኔና ጌታዬ ኢየሱስ ክርስቶስ መጥተህ እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦጎቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክብድ የሆነ እቡነ መለኮታዊ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦጎቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩረ ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዝ፣ የረቀቀ መለኮታዊ ስልጣን፣ ኃያል መለኮታዊ ብልጭልጭታ ወይንም ነጸብራቅ፣ የሚያበራ መለኮታዊ ብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀሞ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀት ወይንም ነበልባል፣ ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዢነት ያለው መለኮታዊ ገናናነት፣ አድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ ከገሃነመ እሳት ጠባቂ ጭፍሮቹን ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው።
ጨለማን አስወግዶ በዓለም ላይ ሁሉ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹም 10 የሆኑ ለመስዋዕት የቀረበ ወይም የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በመስቀሉ የዋጀን በትንሣኤ ያረጋጋን ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ በመስቀል ሰሌዳ ላይ በደሙ ቀለምነት ሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችን ያስተሰርይልን በደላችንም ይደመስስልን ዘንድ እንለምነው። ዳግመኛ በመጥምቁ በዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት በአባታችን በተክለ ሃይማኖት ጸሎት በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በእስጢዮስ ጸሎት በደናግል በመነኮሳት ጸሎት በሊቀ መላእክት ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቢ ኖቱ በሆነ በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒን በሳቁኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ሩፋኤል ጸሎት በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳ ጸሎትና የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ጸሎትና በአላፋት መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክት ጸሎት በቀደሙ በአባቶቻችን በነቢያት ጸሎትና እግዚአብሔርን ደስ ባሰኙ በሐዋርያት በሰብአ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛ ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናት ወደ እኔ እንዳይቀርቡ አወግዛችኋለሁ። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎችንም ሁሉ ከእኔ ርቁ ዘንድ አወግዛችኋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ በመንፈስ ቅዱስ ከለላ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ የጌታችን የኢየሱስ ክርስቶስ መስቀል ላይ በተቸነከረባቸው በ13ቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ የሰይጣንም ኃይሉ እንደተቀጠቀጠ እንደዚሁ ወደ ነፍሴና ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይብረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍሴ ወደ ሥጋዬ እንዳይቀርቡ አጋንንት አውግዛችኋለሁ። ሌጊዮን አጋንንት፣ የራስ ምታት፣ ፍልጠት፣ የሆድ ቁርጠት፣ የእግር ቁርጥማት፣ የጎን ውጋት ወይንም መጋኛ፣ ወባ፣ ንዳድ፣ በቡዳ በመናፍስት ርኩሳን ዓይን ወጊ፣ የእጀ ሰብ የሟርተኞች ሁሉ ከእኔ ይራቁ ዘንድ አውግዛችኋለሁ። በአብ እታመናለሁ፣ በወልድም እማጸናለሁ፣ በመንፈስ ቅዱስ መጠጊያዬ አደርጋለሁ። አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እኔን ቤተሰቤን ባሪያን ከመከራ ሥጋ ከመከራ ነፍስ ትሰውረን ዘንድ ስለምንህና ስማልድህ ልቦና ይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህንን ሦስትነት በሥላሴ ስም አምናለሁ። በኃያሉ በመለኮት የሚጠላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። መልኒ የሆነ መለኮታዊ ሰይፍ የአንገቱን ደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህንን ሦስትነት አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ይፈርሰው። በኒህ በሆነ መለኮታዊ ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ይህን ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው።
በእኒህ በሆነ መለኮታዊ ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ይህንን ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ መለኮታዊ ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋር በሥላሴ ስም ይህን ሦስትነት አምናለሁ። አስሮ የሚጣላኝን ጠላቴን የእግዚአብሔር ቃል ክብሩ ያውርደው። የተሳለ መለኮታዊ ሰይፍ አንገቱን ይመትረው። አሜን። ያለ አንዳች መጠራጠር በሥላሴ ስም ይህንን ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴ የእግዚአብሔር ቃል ከመሬት ላይ ጥሎ ይዘረው። በተሳለ መለኮታዊ ሰይፍ አንገቱን ይነቀው። ያለመመንታት በሥላሴ ስም ይህንን ሦስትነት አምናለሁ። ተናግሮ የሚቃወመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ መለኮታዊ ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለማቃለል በሥላሴ ስም ይህንን ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ መለኮታዊ ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ይህን ሦስትነት አምናለሁ። የሚተናኮለኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ መለኮታዊ ሰይፍ አንገቱን ያውርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ይህንን ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ መለኮታዊ ሰይፍ አንገቱን ያጣጋው። አሜን። ያለምንም ተድህሮ በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ ሊያጠቃኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው። በተሳለ መለኮታዊ ሰይፍ አንገቱን ይቁረጠው። አሜን። ያለመዋሸት በሥላሴ ስም ይህንን ሦስትነት አምናለሁ። ደንፍቶ ሊያጠፋኝ የሚመጣውን ጠላቴን የእግዚአብሔር ቃል ይንሸንክረው። በተሳለ መለኮታዊ ሰይፍ አንገቱን ብሎ ደሙን ያፈሰው። አሜን። ያለምንም መወላወል በሥላሴ ስም ይህን ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው። በተሳለ መለኮታዊ ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በሥላሴ ስም ይህን ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገፍትረው። በተሳለ መለኮታዊ ሰይፍ አንገቱን ይቀጥቅጠው። አሜን። ያለምንም ጉድለት በሥላሴ ስም ይህን ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠቃኝ የመጣውን ጠላት የእግዚአብሔር ቃል በመቅሰፍ ያወርደው። በተሳለ መለኮታዊ ሰይፍ አንገቱን ይረደው። ሦስትነት ከአንድነት፣ አንድነት ከሦስትነት ባለመለየት በሥላሴ ስም ይህን ሦስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላቴን የእግዚአብሔር ቃል ይቀጥቅጠው። በተሳለ መለኮታዊ ሰይፍ አንገቱን ይሰጠቀው። አሜን። ያለምንም መጓደል በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላቴን የእግዚአብሔር ቃል ፈጥኖ ይገሥጸው። በተሳለ መለኮታዊ ሰይፍ አንገቱን ይቅጨው። አሜን። ያለምንም እረፍት በሥላሴ ስም ይህን ሦስትነት አምናለሁ። የሚዘልፈኝና የሚያሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ያጣለው። በተሳለ መለኮታዊ ሰይፍ አንገቱን ይቅሰፈው። አሜን። በመለኮት ቅድስት ሥላሴ ጠላቴ ተደምስሶ ይጠፋልኝ ዘንድ በአምልኮትና በፍጹም ምስጋና በሥላሴ ስም ይህን ሦስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስ ስም እረካለሁ። በጉልበቴ ተንበርክኬ እየሰገድ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ ኃጢአታችን እሾህና ርዝራዡን የሚያቃጥል ከብርቱ ጠላት ተኩላ ጽኒት በሆነች ኃይሉ የሚያድነን እሱ ነው። ጊዜ ዘመን ያልተቀደማቸው አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምናለሁ፣ እታመናለሁ። የማይከፋፈል ሦስት ገጽ፣ አንድ አመለካከት፣ አንድ አምሳል ብሩካን ለቃለ ሥላሴ በአንድነት በሦስትነት ለዘላለም ይኖራሉ። ወልድ ዋህድ እግዚአብሔር በሁሉ ዘንድ በአካሉ ሙሉ የሚሆን እና ቅድመ ዓለም የነበረ ለዘላለም በሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው ትጉሃን የሰማይ መላእክት አቤቱ አሸናፊ እግዚአብሔር ጌትነት ምስጋና በሰማይ ምድር የሞላ በመሆኑ ቅዱስ ቅዱስ እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፍ ሰይፈ መለኮት እኔን ባሪያችሁን ቤተሰቡን ባሪያህን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን ወአሜን ይሁን። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ይህችን ጸሎታችንን ተቀበለን፣ ክፉን አጋንንትን ገሥጽልን፣ በቤትህ የምንኖርበትን የዘላለማዊ ተስፋንና እምነትን ጨምርልን። ከጥፋት መንገድ ሰውረን፣ ወደ መልካሚቷ ወደ እውነተኛዋ መንገድህ ሰብስበን፣
ከመጥፎ ስራ፣ ከመጥፎ ሐሳብ፣ ከህሊና ኃጢአት አድነን። ኢየሱስ ክርስቶስ ሆይ ከክፉዎች ማህበር ውስጥ አቤቱ እንዳንተባበር ጥበብንና ማስተዋልን አንተንን የምንረዳበት እውቀትን ትሰጠን ዘንድ ለምንሃለን። ይቺንም ጸሎት አቤቱ ምላሽ የምናገኝባት አድርግልን። ስምህ ለዘላለም እስከ ዘላለም በፍጥረት አንደበት ሁሉ የተመሰገነ ይሁን። አሜን።